በመንሱር ጀማል ላይ ለግንቦት 10 ፍርድ ቤቱ ተለዋጭ ቀጠሮ ሰጠ። በፊንቴክ የገንዘብ ማጭበርበር ተጠርጥረው የነበሩ ቲክቶከሮችና ታዋቂ አርቲስቶች በዋስ እንዲለቀቁ ተወስኗል። በፊንቴክ የ1.9 ቢሊዮን ብር የኢንቨስትመንት ማጭበርበር ወንጀል ተጠርጥረው በቁጥጥር ስር የነበሩ ታዋቂ አርቲስቶችና ቲክቶከሮች በዛሬው ዕለት የዋስትና መብታቸው ተከብሮ ከእስር እንዲፈቱ ተወስኗል። በመንሱር ጀማል ላይ ግን ፍርድ ቤቱ ለቀጣይ ሳምንት ቀጠሮ ሰጥቷል። ጠዋት በዋለው ችሎት በመንሱር ጀማል ላይ አቃቤ ሕግ ባቀረበው መቃወሚያ ላይ ውሳኔ ለመስጠት ለዛሬ 8 ሰዓት ተቀጥሮ የነበረ ሲሆን ተከሳሹ በድጋሜ ከሰዓት ፍርድ ቤት ቀርቧል። ፍርድ ቤቱ የቀረበውን መቃወሚያ መርምሮ ውሳኔ ለመስጠት ለግንቦት 10 ቀን 2018 ዓ.ም ተለዋጭ ቀጠሮ ሰጥቷል። በዚህም መሰረት መንሱር ጀማል እስከ ግንቦት 10 ድረስ በእስር ቤት ሆኖ ውሳኔ እንደሚጠባበቅ ተገልጿል። ፍርድ ቤቱ ሌሎች ተጠርጣሪዎች በዋስ እንዲፈቱ የተወሰነላቸው ተጠርጣሪዎች ፍርድ ቤቱ በዝግ ችሎት የፈቀደ ሲሆን አርቲስት ሰራዊት ፍቅሬ፣ ሰለሞን ቦጋለ፣ ይገረም ደጀኔና ዳንኤል ተገኝ እያንዳንዳቸው በ500 ሺህ ብር ዋስ እንዲፈቱ፣ አብርሃም ግዛውና ካሊድ ናስር በ400 ሺህ ብር ዋስ እንዲፈቱ ተወስኗል። ሁሉም ተጠርጣሪዎች ከሀገር እንዳይወጡ እገዳ የተጣለባቸው ሲሆን የዋስትና ገንዘብን በማስያዝ ከእስር እንደሚፈቱም ይጠበቃል።